ሃይ ሰላም ናችሁ ዩቲዩብ እንዴት ናችሁ? እኔ ሰላም ነኝ። ያው ከብዙ ጊዜ በኋላ ተመልሻለሁ። ይህ ናኖ ቴክ ነው። እንግዲህ ጊዜና ሰዓት በፈቀደው የተወሰነ ነገር ማለት እፈልጋለሁ። ማለት እኔ ጀማሪ ነኝ። ያው እንድታበረታቱኝ እፈልጋለሁ። ከእኔ ደግሞ የሚጠበቅብኝን ነገር ለእናንተ አደርሳለሁ። ያው እንግዲህ ናኖቴክ በዋነኛነት ሚሽን አድርጎ የተነሳው ምንድነው? ቴክኖሎጂ ላይ ጀስት የተወሰነ ማለት ከእኔ ጋር ያለን ነገር ለሚሆነው ሰው ማድረስ ነው። ሆኖም ከእናንተ ማበረታቻ እፈልጋለሁ። ምንድነው እሱ? ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ የኖቲፊኬሽን ምልክት ተጫኗት። ጀስት ያው ለኔ በጣም ኢምፖርታንትስ ነው። ቢቻል ደግሞ ቪዲዮ የምታዩ ሰዎች ዋይፋይ የሆነ አካባቢ ከሆነ ያላችሁት ጀስት እንትኑ እንድታዩት ጀስት ላይቭ እንድታዩት እጠይቃለሁ። ዛሬ በዋናነት የማሳያችሁና እናወራበታለን ብዬ ያሰብኩት በሚኒስትሪ ኦፍ ኤዱኬሽን ወይም በትምህርት ሚኒስቴር ኤግዚት ኤግዛም ከ2015 ወይም በፈረንጆቹ 2013 ጀምሮ መስጠት ጀምሯል። ያው 2023 ነው እኔ ኤግዚት ወስጄ የወጣሁኝ። ያው አሪፍ ውጤት ነው አምጥቼ የወጣው። እናም ከእንደገና ያው ኮምፒውተር ሳይንስ ነው ያጠናሁኝ። እኔም ልሰራላችሁ የፈለኩት ዛሬ እንደው ለኮምፒውተር ሳይንስ በዋነኛነት 15 ኮርሶች አሉ። 18 ምናምን ቱ ዘ ቤስት የሚባሉት ግን ያው ማለት በዋነኛነት ጥያቄ በጣም የሚያተኩርባቸው 15 ምናምን ናቸው። ያው ብዙ ኮርሶች ወስደናል። ግን ያው ከኛ ከዲፓርትመንቱ ጋር ሊሄድ የሚችል ተብሎ የሚታሰቡት እነኚህ በሚኒስትሪ ኦፍ ኤዱኬሽን የወጡት በአምስት ቲምስ ነው እንትን ያላቸው ወይም በአምስት ግሩፕ ነው የከፈላቸው። እናም ስለነሱ በደንብ እንድታውቁ እፈልጋለሁ። ጀስት ዛሬ ዝም ብዬ ስለ እያንዳንዱ ኮርስ ምንድነው ኖቲፋይ ነው የማደርጋችሁ ማን ማን እንደምትወስዱ ማለት ነው። ከእንደገና ደግሞ which one is በጣም ጥያቄ የሚበዛባቸው ኮርሶች አሉ። ከእንደገና ደግሞ ኮንተንት ኤሪያውንም ደግሞ እያወራን እንሄዳለን ማለት ነው። ስለዚህ ኮምፒውተር ሳይንስ ኤግዛምስ grouped into you know what five teams into teams ነው የተከፈሉት። አምስት ናቸው which grouped related course together ማለት ነው። ማለት እዚህ ጋር ግሩፕ ሲደረጉ ኮርሶቹ ሪሌትድ የሆኑ ናቸው። ቤዝድ ኦን ዋት ሪሌትድ ተዛማጅነት ያላቸው ኮርሶች ነው እንትን ያሉት ቲምስ የሆኑት ወይም ግሩፕድ የሆኑት። here the breakdown of the course typically include the computer science exit exam blueprint ማለት ነው። ያው እኔ የማሳያችሁ ቅድም እንዳልኳችሁ የኮምፒውተር ሳይንስ ላይ ነው። ያው አይቲም ይላል ነገር ግን አይቲ ላይ የሌለ እዚህ ጋር አለ። አይቲ ላይ ያለ ደግሞ ከዚህ ጋር አለ ማለት ነው። ሌትስ ጎ እንቀጥል። አሁን መጀመሪያው ግሩፕ 1 ወይም በመጀመሪያ ደረጃ የምናገኘው ፕሮግራሚንግ እና አልጎሪዝምስ የሚባሉት ናቸው። this teams focus on your ability to write, analyze and optimize codes ማለት ነው። ማለት በዋነኛነት እዚህ ጋር ፎከስ የሚያደርገው ምንድነው? ability to write code and analyze ማለት ነው። ማለት ኮድ ፕሮግራሚንግ ላንጉዌጅ ተጠቅመን የምንጽፋቸው እንትኖችን ነው እዚህ ጋር የሚይዝልን ፕሮግራሚንግ የሆኑ ትምህርቶችን ከነዚህ ውስጥ ለምሳሌ ኮምፒውተር ፕሮግራሚንግ የሚባለው ሲ ፕላስ ፕላስ አለ፣ ጃቫ አለ፣ ፓይተን አለ። እንግዲህ ሁላችንም እንደምናውቀው ሲ ፕላስ ፕላስ፣ ጃቫ፣ ፓይተን የሚባሉት ፕሮግራሚንግ ላንጉዌጅ ናቸው። ያ ማለት ኮድ ለመጻፍ የምንጠቀምባቸው የኮምፒውተር ቋንቋዎች ናቸው ማለት ነው። ሌላው ኦብጀክት ኦሪየንትድ ፕሮግራሚንግ የሚባል አለ። ያ ማለት የምንለው
ሌላው ዳታ ስትራክቸር ኤንድ አልጎሪዝም ይባላል። ይሄ ደግሞ አባውት ዳታ ስትራክቸር ኤንድ አልጎሪዝም ስለ ዳታ ስትራክቸር እና አልጎሪዝም የሚይዝልን ኮርስ ነው። ሌላኛው ዲዛይን ኤንድ አናላይሲስ ኦፍ አልጎሪዝም፣ ይሄ ደግሞ ስለ ታይም ሪሶርስ የምናወራበት ኤሪያ ነው ወይም ስለ አልጎሪዝም። ስለዚህ ከዚህ ጋር ኮምፒውተር ሳይንስ፣ ኮምፒውተር ፕሮግራሚንግ፣ ሲ ፕላስ ፕላስ፣ ጃቫ እንድ ፓይተን አለ። እንደገና ሁለተኛ ላይ ኦብጀክት ኦሪየንትድ ፕሮግራሚንግ አለ። በሶስተኛ ደረጃ ደግሞ ማን አለ? ዳታ ስትራክቸር ኤንድ አልጎሪዝም አለ። በአራተኛ ደረጃ ዳታ ዲዛይን ኤንድ አናላይሲስ ኦፍ አልጎሪዝም አለ። ሶ እነኚህ ግሩፕ ተደርገው ያ ማለት በፕሮግራሚንግ ደረጃ ስናያቸው ማን ማን አሉ? ኮምፒውተር ፕሮግራሚንግ አለ፣ ሲ ፕላስ ፕላስ፣ ጃቫ፣ ፓይተን፣ ኦብጀክት ኦሪየንትድ ፕሮግራሚንግ አለ። ከእንደገና በአልጎሪዝም ደግሞ የምናያቸው ዳታ ስትራክቸር እና ዲዛይን ኤንድ አናላይሲስ ኦፍ አልጎሪዝም አለ። ሶ እነኚህ በትምስ ዋን ወይም ግሩፕ ዋን ላይ ይገኛሉ ማለት ነው። ፎር ዘ ኔክስት ሁለተኛው ደግሞ ሲስተም ዲቨሎፕመንት ኤንድ ዳታቤዝ። ይሄ ደግሞ ስለ ሲስተሙ ዲቨሎፕመንት ኤንድ ዳታቤዝ ስለ ዳታቤዝ ነው የምንለው። this section cover how software is built and how data is managed ማለት እዚህ ጋር አሁን ሶፍትዌሩ እንዴት እንገነባዋለን፣ ከእንደገና ደግሞ እንዴት ነው ማኔጅ የምናደርገው፣ እንዴት ነው የምንጠቀመው የሚለውን የሚይዝልን ቲም ነው። ቲም 2 or ግሩፕ 2። የመጀመሪያው ፋንዳሜንታል ሶፍትዌር ኢንጂነሪንግ። ይሄ እንግዲህ ጀስት ምናልባት እንትን የሰራችሁ ልትኖር ትችላላችሁ። ፕሮጀክት ሜን ፕሮጀክት ሊሆን ይችላል፣ የመመረቂያ ፕሮጀክት እየሰራችሁ ያላችሁ ሊሆን ይችላል። ኢምፖርታንት የሚባለው ነው ፋንዳሜንታል ሶፍትዌር ኢንጂነሪንግ ነው። ኢትስ ኢምፖርታንት። በቃ እዚህ ጋር የተለያየ ኮንሰፕት እናወራለን ወደፊት። ያው በዋናነት ግን ያው እንግዲህ እንዳንድ ኮርስ ነው ፋንዳሜንታል ኦፍ ሶፍትዌር ኢንጂነሪንግ። በሁለተኛ ደረጃ ዳታቤዝ ሲስተም። ይሄ ደግሞ አባውት ስለ ዳታቤዝ ስንል ደግሞ ሁለቱን ይይዛል፣ ፋንዳሜንታል ኤንድ አድቫንስድ የሆነውን ፓርቲ ይዛል። ይሄ ዳታቤዝ ሲስተም ነው። ዌብ ፕሮግራሚንግ፣ ኢንተርኔት ፕሮግራሚንግ። ይሄ ደግሞ አባውት ኢንተርኔት ነው። እንዴት ነው ኢንተርሌትድ አድርገን የሰራነውን እንትን የምንጠቀመው ማለት እዚህ ጋር አሁን መጀመሪያ ላይ ቲም ዋንስ ምን አለ? ሶፍትዌር ይነዋት ኮምፒውተር ፕሮግራሚንግ ኤንድ አልጎሪዝም ብለናል። ኮምፒውተር ፕሮግራሚንግ ውስጥ ምን አለ? ዳታቤዝ ማለት ጃቫ አለ፣ ሲ ፕላስ ፕላስ አለ፣ ፓይተን አለ። አዝ ዌል አዝ ደግሞ ሌላ ነው ምንድነው አናላይሲስ ኦፍ አልጎሪዝም ኤንድ ዳታ ስትራክቸር የሚባሉት እንደናቸው እነኚህ ዋን ፓርት። እዚህ ጋር ደግሞ ሲስተሙን ካበለጸግን በኋላ እንዴት ማኔጅ አድርጋለን የሚለው። ስለዚህ ምን አለ? ዳታቤዝ አለ፣ ፋንዳሜንታል ሶፍትዌር ኢንጂነሪንግ፣ ዌብ ፕሮግራሚንግ ኤንድ ሞባይል አፕሊኬሽን። ያ ማለት ለምሳሌ የስልክ አፕሊኬሽን ከሰራን በምን ለስልካችን የምንጠቀምበት በአንድ አንድሮይድ ቨርዥን በሆነ ስልክ የምንጠቀምበት ያጠቃልላል። ይሄ ሞባይል አፕሊኬሽን ኤንድ ዲቨሎፕመንት ይላል። ስለዚህ ቲም 2 ላይ የሚተገበሩት ወይም የሚካተቱት እነኚህ ናቸው ማለት ነው። ሌትስ ጎ ቲም 3 ኮምፒውቲንግ ኢንፍራስትራክቸር። እዚህ ጋር ደግሞ about infrastructure ነው። this course deal with under the hood hardware and communication aspects. ይሄ about the computer hardware and communication, how to organize the hardware and how to communicate each other ማለት ነው። ከዚህ ጋር ኮምፒውተር ኦርጋናይዜሽን እና አርኪቴክቸር ይሄ አጠቃላይ ስለ ጌትስ ነው የሚያወራው። ጀስት አንድ ኮምፒውተር ሲሰራ የተለያዩ from the scratch ማለት ነው የሚያወራልን ነው። ይሄ ኮምፒውተር ኦርጋናይዜሽን እና አርኪቴክቸር የሚባለው። ሌላኛው ኦፕሬቲንግ ሲስተም ይባላል። that is without operating system the computer lacks object never be perform any action without operating system. Operating system is the nerve of the computer ማለት እንችላለን። and data communication and computer networking። ይሄ ደግሞ ስለ ዳታ ኮሚኒኬሽን and computer network እናወራለን። ሌላው ኔትወርክ ኤንድ ሲስተም አድሚኒስትሬሽን። ይሄ ደግሞ ስለ ኔትወርክ ኤንድ አድሚኒስትሬሽን እናወራለን ማለት ነው። this is important. let's go
team 4 theory and intelligence systems. This team cover more specialized and theoretical topics. እዚህ ጋር አሁን ፎርማል ላንጉጅ የኦቶሜትድ ቲዮሪ የሚባል አለ ማለት እዚህ ጋር how to communicate computer within keyboard እዚህ ጋር ለምሳሌ ሌተር ኤ ብጽፍ ኮምፒውተሩ ኤ ብሎ ለመጻፍ የተለያየ ምን ያልፋልኝ ፕሮሰስ ያልፋልኝ which means computer by default it works by currently it is byte በባይት ነው ባይት የምንለው ደግሞ 0 or 1 ነው በ0 እና በ1 ነው የሚሰራው ምክንያቱም ኮምፒውተር በራሱ ምን አይልም ካራክተርን አንደርስታንድ ማድረግ አይችልም በራሱ ነገር ግን ያንን ሶልቭ ለማድረግ it needs convert letter to bytes which means 1 and 0 ማለት ነው ወደ 0 እና ወደ 1 ከቀየረልን በኋላ ነው ጀስት ኮምፒውተሩ የሰጠነውን ኢንፑት ተቀብሎ ለኛ አውትፑት ዲስፕሌይ የሚያደርግልን ማለት ነው ሌላኛው ኮምፓይለር ነው which is important ለምሳሌ አንድ ኮድ እየጻፍን ነው በፕሮግራሚንግ ላንጉጅ እየጻፍን ነው የሆነ ኤረር ሀፕን ቢያደርግ ስለ ያን ኮምፓይለር የኛን ኤረር ምን ያደርጋል ዲስፕሌይ ያደርጋል then from the error can conclude our error ነው ከኮምፓይለሩ ተሰጠን ምላሽ ተነስተን የራሳችንን ስህተት የቱ ጋር እንደሆነ ማስተካከል እንችላለን ማለት ነው ሌላኛው introduction to artificial intelligence is important currently the world is managed by artificial intelligence it is important it needs wisely use to our life you know በህይወታችን በጣም ነገሮችን ቀላል ያደርግልን የሚችል artificial intelligence ይባላል ወይም AI ይባላል አሁን currently በተለያየ ስልካችን ኮምፒውተራችን ላይ ለምሳሌ ChatGPT መውሰድ እንችላለን Gemini መውሰድ እንችላለን የተለያዩ AI ሶፍትዌሮችን እየተጠቀምን እንደሆነ ያላችሁ ስፔሻሊ አሁን ቲክታክ ላይ የተለያዩ አኒሜሽን ቪዲዮዎች ምናምን ጀስት በዛ ነው ፐርፎርም እየተደረጉ ያሉት it's important currently artificial intelligence is one part of our life so you have to be more understanding about artificial intelligence okay let's go for team 5 okay the whole or the final and the important topic is security and professionalism እንግዲህ ከቅድም ላይ እንዳየነው የተለያዩ ኮድ መጻፍ እንዴት እንደምንችል የጻፍነውን ኮድ እንዴት ማድረግ እንችላለን እንዴት ከኔትወርክ ጋር ማስተሳሰር እንችላለን እንዴት ከሃርድዌር ጋር ማስተካከል ማለት እንችላለን ሶፍትዌሮች እንዴት እንገነባለን የገነባነውን ሶፍትዌር እንዴት ማኔጅ ማድረግ እንችላለን ሚለውን ስናይ ቆይተናል ጀስት ነገር ግን ለምሳሌ አንድ ሰው ምርጥ የተባለ ቤት ሰርቶ ገራሚ የተባለ ዕቃ ቤት ውስጥ አስቀምጦ ያ ቤት ምንም አይነት የደህንነት አካል ከሌለው ያን ነገር ምን ይደረጋል ማለት ነው በሌላ ወይም ያልተፈለገ አካል ገብቶ ያን ነገር ይጠቀምበታል ወይም ደግሞ ጀስት ሊወሰድ ይችላል ማለት ነው ስለዚህ እስካሁን ያወራናቸው ደግሞ የግድ ምን ያስፈልጋቸዋል ሴኩርድ መሆን አለባቸው security is very important በጣም ወሳኙ ነገር እዚህ ጋር አሁን ዓለም በጣም እየተፈተነችበት ያለው ምንድነው matter of security ነው በቃ security is very important ያው የግድ የሆነ ነገር ሲኖረን it must be ማድረግ አለብን የሆነ ነገር sacrifice ማድረግ አለብን security just like እንደዛ ነው ማለት ለምሳሌ አንድ ሀገር መከላከያ ግድ ያስፈልጋታል ሀገሪቱ ግድ ባለውነት ተጠብቆ ለመኖር ምክንያቱም ካልሆነ ማንንም ሰው መጥቶ ምን ማድረግ ይችላል አታክ ሊያደርግ ስለሚችል ማለት ነው like this one ኮምፒውተር ወይም ደግሞ የኛ ሲስተም መስት ሴኩርድ መሆን አለበት ያው ብዙ ያወራውበት በጣም ወሳኝ ስለሆነ ነው
ወደፊት ስለ እያንዳንዱ ኮርስ በደንብ እናወራለን። የመጀመሪያው ኮምፒውተር ሴኪዩሪቲ ኦር ፋንዳሜንታልስ ኦፍ ሳይበር ሴኪዩሪቲ። በጣም በቃ የኮምፒውተር ሴኪዩሪቲ ፓስዋርድ ከሌለው ማንም ገብቶ ፋይል እንደፈለግ ማለት ይችላል፣ ግን ሴኪዩርድ ማድረግ አለብኝ ማለት ነው። ሌላኛው ሶፍትዌር ፕሮጀክት ማኔጅመንት ነው። ፕሮጀክታችን ሶፍትዌር ፕሮጀክት እንዴት ማኔጅ እናደርጋለን። ሌላው ሂውማን ኮምፒውተር ኢንተራክሽን ግልጽ ነው። ሂውማን ኮምፒውተር ኢንተራክሽን ይሄ ያው እንድታውቁት ያክል ነው። ያው ሶፍትዌር ፕሮጀክት ማኔጅመንት ያው በኮምፒውተር ኢንጂነሪንግ ስለሚካተት ያ እንትን አይልም። ሂውማን ኮምፒውተር ኢንተራክሽን የሚባለውም ያው ጀስት ሃው ቱ ኢንተራክት የሚለውን ነገር ለማስረዳት ነው እንጂ በእናንተ ምን እንትን ውስጥ አይካተትም ማለት በኤግዚት ኤግዛም ውስጥ አይካተትም። ነገር ግን ጀስት በእያንዳንዱ ኮርስ ውስጥ ላይ ግን ምን እናደርገዋለን ይሄን ነገር ፐርፎርም እናደርገዋለን ማለት። ስለዚህ ኢትስ ቬሪ ኢምፖርታንት። ኔክስት ስለ እያንዳንዱ ኮርስ እናወራለን። ወሳኝ የተባለው ነጥብ ከእንደገና በእያንዳንዱ ኮርስ ደግሞ ምን እናደርጋለን የኤግዚት ኤግዛም ጥያቄዎችን እንሰራለን፣ ጥያቄዎችን እናዘጋጃለን። ነገር ግን እናንተ ጀስት የምነግራችሁና የምመክራችሁ ነገር ቢኖር you have to be selected, you have to be ኮንሰፕቹዋል መሆን አለባችሁ፣ ሰሌክትድ መሆን አለባችሁ። እንደዛ ካደረጋችሁት ቬሪ ሲምፕል በቃ ቀላል ነው። ከእናንተ የሚጠበቀው እንዳልኳችሁ ነገሮችን ቀለል ለማድረግ ነው። ከእንደገና ደግሞ ያው አለመቸኮል ነው። ምንም የተካበደ ነገር አይደለም የሚመጣው፣ ቀላል ነገር ነው። እኛ የመጀመሪያ ነበርን ስለዚህ ካሊክረም ያው በጣም ዲቴል ማለት አጥንተን ነበር፣ ግን የመጣው ደግሞ ዝም ብሎ ሃይላይት የሆነ ነገር ጀስት እያንዳንዱ ኮርስ ላይ ምን አንደርስታንድ አድርገዋል የሚል ነገር ኮንሰፕት ነው በቃ የምትጠየቁት። ይሄን you have to be ብሮንስቶርም ማድረግ አለባችሁ። በእርግጠኝነት የምነግራችሁ እነኚህን ኮርሶች ሃይላይትሊ ስለ እያንዳንዱ ኮርስ ኮንሰፕት ካላችሁ እርግጠኛ ነኝ የምናገረው ምንም አይነት ጥያቄ እንድትሳትሉ ከ50% እና 50 እና 50% በላይ ፐርፎርም ማድረግ ትችላላችሁ ነው። ጀስት ካሁን በኋላ ጥያቄ እንሰራለን ስለ አንዳንድ ኮርስ ምርጥ የተባለ እንትን አዘጋጃለሁ ፒፒቲ። ያው ከእናንተ አሁን በድጋሚ የምጠይቀው ግን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ የደወል ምልክቱን ተጫኑ። አዳዲስ ነገሮችን ፖስት ሳደርግ ለእናንተ ኖቲፋይድ እንድትደረጉ ለማለት ነው። አመሰግናለሁ። ናኒቶክ ይቀጥላል። ታንኪዩ